ትንሽ ድመት በዋሻ ውስጥ። ሰላም ውድ ልጆች፣ ዛሬ ደግሞ በዚህ ቪዲዮ በተለይና ማራኪ የሆነ አንድ አስተማሪ ታሪክ እነግራችኋለሁ። እናም በሕይወታችሁ በጣም አስፈላጊ ታሪክ ስለሆነ ከመጀመሪያ እስከ መጨረሻ ድረስ አዳምጡ። በዱር ውስጥ ትልቅና ትንንሽ የሆኑ አስገራሚ ፍጥረቶችን እያየች በመደሰት ብቻዋን የምትኖር አንዲት ድመት ነበረች። እናም በጫካ ውስጥ በመዞር በጣም ብዙ ፍጥረቶችን እየዞረች ትመለከትና ሁሉንም በግልጽ ዓይን እያየች እየተደሰተች ትቀመጥ ነበር። ከዕለታት አንድ ቀን ወንዝ አጠገብ ስትጓዝ 4 ሰማያዊ ወፎችን አገኘች። ወፎቹ በባህሩ ድንበር ላይ ተቀምጠው መዝሙር ይዘምሩ ነበር። በዚህ ጊዜ ድመቷ ወፎችን በማየቷ ደስ ብሏት እንዲህ አለች፣ እናንተ ወፎች መዝሙር ትዘምራላችሁ፣ እኔም ከእናንተ ጋር በዚህ መዝሙር አብሬ መዘመር ፈልጋለሁ አለቻቸው። ወፎችም ድመቷን ሲያዩዋት እንዳትበላቸው ተደናገጡ። ግን እውነተኛ ጓደኝነቷን በልባቸው ስላሰቡ እሺ ተስማምተናል፣ ከኛ ጋር መዘመርና ከኛ ጋር መከላከል ትችያለሽ አሏት። ስለዚህ በአንድነት ድመቷ ከወፎች ጋር ትዘምር ጀመር። ከሁሉ ግን ድመቷም በእግሯ በመዝለል በተሻለ ትዘምር ነበር። ከዚያም ቀን ጀምሮ የወፎችና የድመቷ ጓደኝነት ቀጠለ። በዱሩ ውስጥ ወፎችና ድመት የተስፋ ድውስ በአንድነት እየዘመሩ በአንድነት ኖሩ። ከዚህ ተረት የምንመረው ልጆች የእውነት ጓደኝነት በፍርሃት ሳይሆን በእምነት እና በተስፋ ይገነባል። ድመቷ ብዙ ጊዜ ወፎችን ለመብላት ትፈልግ ነበር፣ ነገር ግን በመዝሙራቸው ተማርካ ጓደኛ ሆና አብራ ኖረች። እነሱም ወደዷት፣ እሷም ወደደቻቸው። ልጆች እንግዲህ ከሰዎች ጋርም ለመኖር ከማንም ጋር መስማማት ያስፈልጋል። በተስፋ ጓደኝነት ይመሰረታል። መልካም ከሆንን ሰዎችን ለጓደኝነት ሳንጠይቃቸው ጓደኞች ይሆኑናል። ስለዚህ ልጆች በምድር ላይ ከማንም ጋር በሰላም መኖር ያስፈልጋል። እባካችሁ ልጆች ይህን ቪዲዮ ወደ ጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ። ልጆች እንግዲህ ከሰዎች ጋርም ለመኖር ከማንም ጋር መስማማት ያስፈልጋል። በተስፋ ጓደኝነት ይመሰረታል። መልካም ከሆንን ሰዎችን ለጓደኝነት ሳንጠይቃቸው ጓደኞች ይሆኑናል። ስለዚህ ልጆች በምድር ላይ ከማንም ጋር በሰላም መኖር ያስፈልጋል። እባካችሁ ልጆች ይህን ቪዲዮ ወደ ጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።